የተሳሳተ የብሬከር ሳይዝ ከመረጥን ይህ አጠቃላይ ኤሌክትሪካል ሲስተማችን ሊጎዳ ወይም ዳሜጅ ሊሆን ይችላል። በትክክል እንዴት ብሬከር ሳይዝ መምረጥ እንደምንችል ፕራክቲስ ፕሊዝ ቪዲዮውን ከመጀመሩ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። ይህ አጠቃላይ ኤሌክትሪካል ሲስተማችን ሴፍ እንዲሆን ሜን ሰርኪዩት ብሬከር በምንመርጥበት ጊዜ የሎድ ከረንታችንን ተጨማሪ 25% ተጨማሪ ወይም ሪዘርቭ ማድረግ አለብን። በዚህም መሰረት የዚህን አጠቃላይ ኤሌክትሪካል ሲስተም ሜን ስዊች ወይም ሰርኪዩት ብሬከር በምንመርጥበት ጊዜ የእኛ ሎድ ከረንት 44.68 አምፔር ነው። እዚህ ላይ 25% ተጨማሪ በመያዝ ይሄ ማለት የእኛ ብሬከር ሳይዝ እኩል ይሆናል 44.68 አምፔር ሲደመር የዚህ 25% ኦልሞስት ወደ 56 አምፔር ሬትድ ያለው ሰርኪዩት ብሬከር ይመጣል። ስለዚህ ሰርኪዩት ብሬከር ሬትዳችን የኛ ሰርኪዩት ብሬከር ሳይዝ ወይም ሬትዱ ይሄ ሜን ሰርኪዩት ብሬከራችን ስዊቻችን በትንሹ እዚህ ከረንት የሚሆን መሆን አለበት። በዚህ መሰረት ወደ ስታንዳርድ እንሂድና እዚህ ጋር ሰርኪዩት ብሬከር ከረንት ሬትድ አለ። እዚህ ጋር ደግሞ የሰርኪዩት ታይፖች አሉ። የኛ ሎድ ከረንት 44.68 አምፔር ነው። በዛ ላይ 25% ብንጨምርበት ኦልሞስት ወደ 56 አምፔር ከረንት። ስለዚህ ይህን መሸከም የሚችል ሰርኪዩት ብሬከር እዚህ ጋር ስናይ እዚህ ጋር በቅርብ ያሉ ባለ 40 አምፔር፣ ባለ 50 አምፔር፣ ባለ 63 አምፔር እና ባለ 80 ከነዚህ ስለኛ ሊሆን የሚችለው ባለ 63 አምፔር ሬትድ ያለው ሰርኪዩት ብሬከር ለምን ከሎድ ከረንታችን በትንሹ በ25% ከፍ ያለ ወይም ሪዘርቭ ያለው ስለሆነ ይሄን ይዘን እዚህ ጋር ስናይ ታይፑ ደግሞ ኤምሲቢ ታይፕ ነው ማለት ነው። ስለዚህ ለዚህ ሲስተም ከስታንዳርዱ ላይ ይሄን 63 አምፔር ሲንግል ፌዝ ኤምሲቢ ሰርኪዩት ብሬከር ለእኛ ሜን ስዊች መርጠናል ማለት ነው። የዚህ ሜን ስዊች ወይም የዚህ ሰርኪዩት ዋና ስራው ወደዚህ ኤሌክትሪካል ሲስተም አጠቃላይ የሚመጣውን ኤሌክትሪካል ፓወር ኦን እና ኦፍ በማድረግ ይቆጣጠርልን። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።